እግዚአብሔር የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር የሰጠኝ የእግዚአብሔር ቃል ክፍል አብረን እናነባለን። እግዚአብሔር በቃሉ ይናገራል። ክብር ለኢየሱስ ይሁን። በትንቢተ ኤርምያስ ምዕራፍ 17 ቁጥር 7 ላይ ያለውን በጌታ በኢየሱስ አነባለሁ። በእግዚአብሔር የታመነ እምነቱም በእግዚአብሔር የሆነ ሰው ብሩክ ነው ይላል። ብሩክ ነው ይላል። በውኃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማያፍር ቅጠሉም እንደሚለመልም በደረቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል ይላል። ሃሌሉያ! ምን የሆነ ሰው ይላል? በእግዚአብሔር የታመነ ሰው። በእግዚአብሔር የታመነ ሰው ልክ ውሃ ዳር ላይ እንዳለ ዛፍ ወይም ፍሬውን በየጊዜ እንደሚሰጥ እንደሱ ይሆናል ይላል እግዚአብሔር ቃል። ሙቀት ሲመጣ ምን አይልም? ፍሬውን ምን አይልም? አያቆምም፣ ይቀጥላል። ለምን? ውሃ አለ ከስሩ። ከስር ውሃ አለ። መንፈሳዊ ዓለም ላይ ወገኖች ሆይ ከስር ሃሌሉያ እግዚአብሔር ጋር በተጣበቀን ቁጥር የምናገኘው ሰላም፣ እረፍት ከእግዚአብሔር ዘንድ የተመደበ ደስታ። ሃሌሉያ! ሪሴ እንዲህ የሚል ነው፣ በእግዚአብሔር መታመን። በእግዚአብሔር መታመን፣ በእግዚአብሔር መታመን። እዚህ ቦታ የሚለው ኤርምያስ ምዕራፍ 17 ቁጥር 7 ላይ በእግዚአብሔር ታመነ ነው። በእግዚአብሔር መታመን፣ በእግዚአብሔር መታመን፣ በእግዚአብሔር መታመን ወገኖች በሰው መታመን አለ። በሰው መታመን እርጉም ይሁኑ ወገኖች። በእግዚአብሔር መታመን ግን ሕይወትን ቢሰጠው ነገራችሁን እንዲቀጥል የሚያደርግ ነው፣ እንዲለማ የሚያደርግ። ሃሌሉያ! በእግዚአብሔር መታመን፣ በእግዚአብሔር መታመን፣ በእግዚአብሔር መታመን። ሃሌሉያ! በእግዚአብሔር መታመን። ሌላ ቦታ መዝሙር ላይ የእግዚአብሔር ቃል ሲናገር እንዲህ ይላል። ስለ በእግዚአብሔር መታመን ሲናገር መዝሙር 1 ላይ ያለው ቃል ነበር። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውኃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜ እንደምትሰጥ ሃሌሉያ ቅጠሏም እንደማይራገፍ ዛፍ ይሆናል ይልና እንዲህ ይላል፣ የሚሰራው ሁሉ ይከናወንለታል። ምን የሚለው? የሚሰራው ሁሉ ይከናወንለታል። የምትሰሪ ሁሉ ይከናወንልሻል። የምትሰሪ ሁሉ ይከናወንልሃል። የምትሰራው ሁሉ ይከናወንልሃል። ይሄን ነው የሚለው እግዚአብሔር። አያችኋል? ፍሬውንም በየጊዜ እንደምትሰጥ ቅጠሏም እንደማይራገፍ ዛፍ ይሆናል። ቅድም አንብበናል ኤርምያስ 17:7 ላይ ምንድን ነው የሚለው? ሙቀት ሲመጣ ማይፈራ በቃ ፍሬውን ምን የማያቆም የማይሰጋ አይሰጋም። ለምን? ውሃ ይጠጣል። ለምን? ሙሉ ነገር አለው። እዚህ ምን ይላል? ቅጠሉም እንደማይረግፍ ዛፍ ይሆናል፣ የሚሰራው ሁሉ ይከናወንለታል። ቁጥር 4 ክፎች እንዲህ አይደሉ፣ ነፋስ ጠርጎ እንደሚወስድ ትቢያ ናቸው ይላል። ክፎች ወገኖች መልካምነት ከፍሬ ጋር ይገናኛል። መልካምነት ዘመኔ በመልካምነት እንዲያልቅ ፍሬ መልካም እንዲሆን ወገኖች ሆይ በእግዚአብሔር መታመን እንዳለብን እግዚአብሔር ቃል ይናገራል። በማን ነው የምንታመን? በማን ነው የተደገፈ? ማን ነው ዋና ያደረገ? በውስጣችን፣ በስራ ቦታችን፣ በነገራችን፣ በእድሜያችን በእግዚአብሔር እውነቴን ብላችሁ መጽሐፍ ሲናገር ለሁለት ጌቶች መገዛት አትችሉም ይላል እግዚአብሔር ቃል። አትችሉም። በእግዚአብሔር ታምኖ መኖር ቀላል አይደለም ወገኖች። በእግዚአብሔር መታመን። ቁጥር 5 ስለዚህ ክፎች በፍርድ ኃጢአተኞችም
በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች። ለፍሬ ተጠርተናል፣ ለክብር ተጠርተናል፣ በእግዚአብሔር ታምነን እንድንኖር ተጠርተናል። እግዚአብሔር በእኛ ሊከብር ዘንድ ወደዋል። እግዚአብሔር ፈልጎናል። ሃሌሉያ ሃሌሉያ። መዝሙር ላይ እግዚአብሔር ቃል ሲናገር እንዲህ መዝሙር 23 እግዚአብሔር እረኛዬ ነው፣ የሚያሰጠኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርም ምርኩዝም እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ። ከዛ ቸርነትና ምሕረት በሕይወት ዘመኔ ሁሉ ይከተሉኝ። በእግዚአብሔር የታመነ ሰው የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት ቤቱን ሕይወቱን ይከተላል። በእግዚአብሔር ታምኗል። በእግዚአብሔር ስለመታመን ዳዊት በደም እዚህ ቦታ ላይ ይናገራል። ቸርነት ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። በእግዚአብሔር ቤት ለዘላለም እኖራለሁ። መዝሙር 27 ላይ የእግዚአብሔር ቃል ሲናገር እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ። ሃሌሉያ። ዳዊት ሳይቀባ በፊት እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛ ነው። ሃሌሉያ። በእግዚአብሔር የሚታመኝ ሰው እግዚአብሔር ብርሃን እንደሆነለት፣ እግዚአብሔር ጉልበቱን እንደሚያድስ፣ እግዚአብሔር ኃይል እንደሚሰጠው ያምናል። አምኖ ነው የሚኖረው። የሚያስደነግጠኝ ማን ነው? ክፎች አስጨናቂዎች ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊትን ብሰለፍብኝ ልቤ አይፈራም። ሰልፍን ብነሳብኝ በዚህ እተማመናለሁ። በማን? በእግዚአብሔር እተማመናለሁ። በማን? በእግዚአብሔር ባለኝ እምነት እተማመናለሁ። በእግዚአብሔር መታመን ወገኖቹ እረፍት አለው። እግዚአብሔር መታመን ቁጥር አለ። እግዚአብሔርን አንዲት ነገር ለመነው እርሷንም እሻለሁ፣ በሕይወት ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ። ሃሌሉያ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑ መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። ይገርም። ሃሌሉያ። ከፍ ያደርጋችኋል በዓለት ላይ በመከራ ቀን። ለዛ ነው በእግዚአብሔር መታመን ዳዊት በደንብ ያስረዳል። እና በእግዚአብሔር መታመን በእግዚአብሔር መታመን ከሰው መታመን ይልቅ በእግዚአብሔር መታመን እንዴት አይነት መልካም እንደሆነ ዳዊት አይቶ፣ ስለዚህ በእግዚአብሔር መታመን ይሻለኛል። እንደው እግዚአብሔርን እዚህ ቦታ ላይ እንዲህ ነው ብለው እግዚአብሔርን አንዲት ነገር ለምኑት እርሷንም እሻለሁ፣ በሕይወት ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። እግዚአብሔር ደስ የሚያሰኘውን አይዘን። እግዚአብሔር ለዘላለም ይባረክ። እግዚአብሔርን በልዩ ሁኔታ ይገልጸዋል። ወገኖች ሆይ በዚህ ምሽት አንድ ለምትጽፉ ሰዎች አንድ ቃል አንድ ቦታ እንድትጽፉ እፈልጋለሁ። አንደኛ ብላችሁ ጻፉና በእግዚአብሔር ደስ ይለዋል የሚለው ቃል በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል ይላል መዝሙር አንድ ላይ። በእግዚአብሔር ሕግ ምን ደስ ይለዋል። ደስ ብቻ ነው፣ ሕጉንም በቀንና በሌሊት ምን ይላል? ያስባል። ኢያሱ ምዕራፍ 1 ላይ ይላል። ምዕራፍ 1 ቁጥር 8 ላይ እንዲህ የሚል ቃል አለ። እግዚአብሔር ወደ ግራ ወደ ቀኝ አትበል፣ የዚህ ሕግ መጽሐፍ ካፊ አይደል፣ የተጻፉበትን ታውቅና ተጠብቀው ዘንድ ይላል። እና ምንድን ነው የዚህ ሕግ መጽሐፍ ካፊ አይደል፣ በቀንም በሌሊትም አስበው፣ የዛን ጊዜ መንገድ ይቀልላል፣ ይከናወንላል፣ አምላክ እግዚአብሔር ከአንተ ጋር ይሆናል ይላል። ጌታ ይባላል። በእግዚአብሔር መታመን ትልቅ ነገር።
በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀን በሌሊት ያስባል ይላል መዝሙር። ሁለተኛ የሚሰራው ሁሉ ይከናወንለታል። የሚሰራው ሁሉ ምን ይሆናል? ይከናወንለታል። ሶስተኛ እምነቱ በእግዚአብሔር ላይ የሆነ ሰው ብሩክ ነው ይላል። እምነቱ በእግዚአብሔር ላይ የሆነ ሰው ብሩክ ነው ይላል። ጌታ ለዘላለም ይባላል። ይሄ እምነት ከህይወታችሁ አይወስድ። ይሄ እምነት ከቤታችሁ አይወስድ። ይሄ እምነት ከህይወታችሁ በእግዚአብሔር መታመን ወገኖች ምርጫ የምታደርጉት ጉዳይ የመጀመሪያ የምናደርገው ጉዳይ በእግዚአብሔር መታመን፣ በእግዚአብሔር መደገፍ። እግዚአብሔር ያሻገረኛል ማለት እግዚአብሔር ተስፋ ማለት። ለዚህ ነው መጽሐፍ ሲናገር ተስፋን የሰጠ የታመነ ነው ይላል። ሃሌሉያ! ተስፋን የሰጠ የታመነ ነው። የእግዚአብሔር ቃል ሲናገር ሮሜ ምዕራፍ 8 ላይ ወገኖቹ ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ሕይወትና ሰላም ነው ይላል። እረፍት አለው ስለ መንፈስ ማሰብ፣ ስለ እግዚአብሔር ማሰብ፣ ስለ እግዚአብሔር ጉዳይ ማሰብ። ሃሌሉያ! መንፈሳዊ አይናችን ሲከፈት ረጅም ርቀት ማየት እንችላለን። ረጅም ነገር ማየት እንችላለን። ለዚህ ነው እግዚአብሔር ቃል ሲናገር ፊልጵስዩስ 4 ላይ ጌታ ቅርብ ነው ይላል። ለአንዳች አትጨነቁ ይላል። ለመሰላችሁ ጌታ ቅርብ፣ እሱ ብርሃናችን፣ እሱ መድኃኒታችን፣ እሱ ሁሉን መልካም የሚያደርግልን አባት አለ። ክብር ለኢየሱስ። ከኔ ጋር እንጸልያለን። እግዚአብሔር እናመሰግናለን። ክብር ለአንተ ይሁን። የሞተ ነገር የምታስነሳ ጌታ ዛሬ እንዲህ ብለናል፣ በእኔ ታመኑ ብለናል። በእግዚአብሔር መታመን የሚለውን ቃል እኛም ይዘናል። እግዚአብሔር ሆይ በዚህ ቃል በረከት ስለባረከ፣ በዚህ ቃል መሰረት ስለባረከ፣ አንተ ብርሃናችን ስለው፣ አንተ መድኃኒታችን ስለው፣ አንተ ኃይላችን ስለው፣ አንተ ስለምትጠብቀን እናመሰግናለን። ክብር ምስጋና ለአንተ ይሁን። የክፉ የጠላት ጉልበት ሁሉ የተመታ ይሁን። እግዚአብሔር በዚህ ቃል የታሰሩ ይፈቱ፣ የወደቁ ይነሱ። እግዚአብሔር አቅም የሌላቸው በእግዚአብሔር መታመን ያቃታቸው በእግዚአብሔር በብዙ አይነት ይሄም ይሆናል የተባከነ ነገር ያላቸው ደከሙ ይበረቱ። እግዚአብሔር በአንተ መታመን ኃይል ያስገኛል። በአንተ መታመን ቀጣይ ሕይወት፣ ቀጣይ ዘመን መግባት መኖር እንድንችል ያደርገናል። እግዚአብሔር ስም ይባል። መንፈሳዊ አይናችን እንዲከፈት እንጸልያለን። እግዚአብሔር ክብር ሁሉ ለአንተ ይሁን። መድኃኒታችን ላይ፣ ብርሃናችን ላይ፣ ሰላማችን ላይ እናመሰግናለን። ክብር ለአንተ ይሁን። ከፍ በል በኢየሱስ ስም አሜን።